ለዓለም ሁሉ ታላቅ የደስታ ቀን እንኳን አደረሳችሁ። ሁላችሁም በቅንነት ፎሎ፣ ላይክ፣ ሪፖስት እና ኮፕሊንግ አድርጋችሁ ጀምሮ ታኅሳስ 29 ቀን ከበዓላት ሁሉ ተለይታ ከፍ ከፍ ያለችና የከበረች ቅዱሳን ነቢያት የተናገሩት ትንቢት የመሰሉት ምሳሌ የተፈጸመበት ታላቅ የብርሃን ጎርፍ የፈሰሰበት ጉሩማን መላእክት ከሰማይ ወርደው ትጉሃን እረኞች ደግሞ ከምድር ክብር ለእግዚአብሔር በሰማያት እያሉ በአንድነት ያመሰገኑበትና የዘመሩበት በሰማይም ልዩ የሆነ ኮከብ ድንግል ማርያምና ልጇ ተስለውበት ዝቅ ብሎ የታየበት የጥበብ ሰዎች ማለትም ሰብአ ሰገል በኮከብ ተመርተው ጌታችን ከተወለደበት ቦታ ደርሰው ድንግል ማርያምንና የተወለደውን ልጅ ጌታችንን አይተው በታላቅ ደስታ የዘለሉበትና ያመሰገኑበት ወርቅ ዕጣንና ከርቤንም የገበሩበት ለአዳም ዘር በሙሉ ድህነትና ደስታ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ወላዲት አምላክ በሥጋ የተወለደበት የልደት በዓሉ ይታሰባል። አምላክን በድንግልና ለመጸነስና ለመውለድ በቅታ የተገኘች ከፍጥረት ሁሉ እጅግ የከበረችና ከፍ ከፍ ያለች ቅድስት ድንግል በክሌ ማርያም ወላዲት አምላክ እመብርሃን ታኦዶኮስ እመቤታችን ድንግል ማርያም ለዓለም ሁሉ ቤዛ መድኃኒት የሆነ ጌታችንን ስለወለደችልን እርሷንም በዚች ቀን እናመሰግናታለን፣ እናከብራታለን፣ ከፍ ከፍም እናደርጋታለን። ዳግመኛም በዚች ቀን ቅድስና ከንግሥና የተስማሙለት አናጺ መቅደስ ኢትዮጵያ የጻድቅ ንጉሥ ቅዱስ ላሊበላ ክብርና ቅድስናው ከመላእክት እንኳን ከፍ ከፍ ያለ ተጋድሎና ትሩፋቱ በደካማ ሰው አንደበት የማይገለጥ የጻድቃን ሁሉ አለቃቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የስሙ ትርጓሜ መድኃኒት ማለት የሆነ ቅዱስ ኢያሱ ነቢይም በዚች ቀን ልደታቸው ይታሰባል። ቅዱስ አቃርዮስ ንጉሠ ሮሃ፣ ቅዱስ ቆሪል ገመላዊ፣ ሰብአ ሰገል፣ ቅዱስ ዮሴፍና ቅድስት ሰሎሜ፣ ቅዱሳን የአክሚም ሰማዕታትም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስና እናታችን ቅድስት አርሴማ ድንግል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን ከልደቱ በረከትና ከእናቱ ከድንግል ማርያም ጸጋ እንዲያካፍለን መልካም ፈቃዱ ይሁንልን።